ሰላም እንዴት አላችሁ? ዛሬ በአዲስ ሀሳብ ወደ እናንተ መጥተናል። ይህ ኢነርጄቲክ ሚዲያ ነው። ለቻናሉ አዲስ የሆናችሁ የደውሏን ምልክት በመንካት ቤተሰብ እንዲሆኑ ጋብዛለሁ። አንዳንድ ሰዎች ራስን ማወቅ የሚለው ሀሳብ ሲነሳ ግር ይላቸዋል። እንዴት እድሜ ልኬን አብሬ የኖርኩትን እኔነቴ እንደገና ለራሴው አስተዋውቃለሁ ብለው ያስባሉ። ሆኖም አንድ ሰው ራሱን በቅጡ ሳያውቅ እነዚህና እዚያ እያልን ምንም ሳያከናውን እድሜ ሙሉ ሊያሳልፍ እንደሚችል ማወቅ ተገቢ ነው። ራስን ማወቅ ራስን በመንገድ ላይ ባገኘው ይህ ሰው እኔ ነኝ ብዬ ራስን ከሌላው ሰው በመለየት ማለት አይደለም። ራስን ማወቅ ውጪ ከመሆኑ ይልቅ ውስጣዊ ነው። ዝንባሌን፣ ፍላጎቴን፣ የሚሳካልኝን ምን መሆን እንዲሁም ምን ማድረግ እንደሚፈልግና የመሳሰሉትን የሚያጠቃልል ጉዳይ ነው። ይህንን ዘርፈ ብዙ የሆነውን ሀሳብ የማወቅ ጉዳይ በዝርዝር እንመለከታለን። ዋና ዋናዎችን እንደሚከተሉ እናቀርባለን። የመጀመሪያው ከአስተዳደጋችን ይጀምራል። ከሁሉ በፊት ራስን ማወቅ የሚጀምረው አስተዳደጌ በእኔ ላይ ያመጣውን ተጽዕኖ ከመለየትና ወደ ምን ማንነት እንዳመጣኝ ከማወቅ። አንድ ሰው ያደገበት ቤት በእርሱ ላይ ይህ ነው የማይባል ተጽዕኖ እንዳለው በሚገባ ሊገነዘብ ይገባል። ገና ከለጋነቱ ጀምሮ ባደገበት ቤት ሲያይና ሲሰማ ያደገ ሁኔታ በአመለካከቱና በግንዛቤው ላይ ይህ ነው የማይባል ተጽዕኖ አለው። ለምሳሌ በአጭሩ ለመግለጽ ያህል በራሱ ቤተሰብ እጅ በጥሩ እንክብካቤ ያደገ ልጅና ከዚህና ከዚያ ሰዎች የተቀባበሉት ቤተሰቡ ማን እንደሆነ ሳያውቅ ያደገ ሰው አንድ አይነት አመለካከት አዳብሮ ያድጋል ብሎ ማሰብ የማይሞከር ጉዳይ ነው። ስለዚህ ጉዳይ በሚገባ አስበበት አሁን ያለህበት ሁኔታ አነሳስ ለማጤን እንዲረዳ ያሳደጉ ቤተሰቦችን ከአንተ ጋር ስለነበራቸው ግንኙነት ማሰብ ትችላለህ። ለምሳሌ ቤተሰቦች ምን አይነት ነገር ሲነግሩ አደግ? ቤተሰቦች ምን ሲያደርጉልኝ ምን ሲያደርጉብህ ልጅነትን አሳለፍክ? እነዚህና እነዚያን የመሳሰሉ ጥያቄዎችን በሚገባ መመለስ ራስን ለማወቅ የጀመርከውን ጉዞ እጅግ ያቃናልሃል። ምክንያቱም ቤተሰቦች ወይም አሳዳጊዎች ከአንተ ጋር የነበራቸው የግንኙነት ልውውጥ በራስም ላይ ሆነ በዙሪያ ባለው ዓለም ላይ ለሚኖር አመለካከት እጅግ ወሳኝ መሆኑ ነው። ከዚህ በተጨማሪ ቤተሰቦች እርስ በርሳቸው የነበራቸው ሁኔታ በጌታህ ላይ ታላቅ ስፍራ እንዳለው ማወቅ የግድ ነው። ቤተሰቦች እርስ በርሳቸው በምን ሁኔታ ሲያስተናግዱ ተመልክተህ ነው ያደግኩ? ሲከባበሩ፣ ሲናናቁ፣ አንዱ በአንዱ ላይ አካል ጉዳት ሲያደርስበት፣ አንዱ ላይ ሲያደንቀውና ሲያመሰግነው፣ ወይስ የቃላት ጦርነት ሲለዋወጡ? ቤተሰቦች ከኑሯቸውስ ጋር ምን አይነት ግንኙነት ሲያደርጉ ተመልክተህ አደግ? ኑሮ ሲከብዳቸው ምላሾች ምን ይመስል ነበር? ተስፋ ሲቆርጡና ሲያማርሩ አይተህ ሰምተን ያደግከው? ኑሮ ሲመቻቸውና እንደፈለጉ ማድረግ ሲችሉስ የኑሮ ዘይቤያቸው ምንድን ነበር? ሌላው ደግሞ ህብረተሰባችንን ያካትታል። ራስን የማወቅ ጉዞ አንድ ሰው ያደገበትን ቤት ከማወቅ ያለፈ መልክም አለው። ይህ ሰው ያደገበት ህብረተሰብን ግንዛቤ ውስጥ ሊገባ ይገባል። ያደግንበት ህብረተሰብ ማወቅ ማለት የህብረተሰባችንን አጠቃላይ የኑሮ ዘይቤና አመለካከት መገንዘብ ማለት ነው። ከቤተሰባችንም ሆነ ካደግንበት አካባቢ የተቀበልናቸው መልካም ነገሮች እንዳሉ ሁሉ ጤና ቢስም ነገር ወርሰናል። ይህንንም በማወቅ በተረከብናቸው መልካም ነገሮች ላይ መገንባት፣ ጤና ቢስ ለሆኑ ዘይቤዎች ደግሞ እምቢ በማለት ከኛ ለሚከተለው ትውልድ አዲስ መንገድ ጠርገን የማለፍ ምርጫው በእጃችን ነው ያለው። ለምሳሌ የሚከተሉትን ጥያቄዎች መጠየቅ ትችላለህ። የተወለድኩባትና ያደግኩባት ሀገር በእኔ ላይ ያመጣች ተጽዕኖ ምንድን ነው? የተወለድኩባትና ያደግኩባት ሀገር ምን አይነት አመለካከት ያላቸው ሰዎች ያወጣች ሀገር ናት? እነዚህ ጥያቄዎች ወሳኝ ጥያቄዎች ስለሆኑ በቀላሉ አትመልከታቸው። ጨዋነት፣ መተማመን፣ እውነተኛነት፣ ቀጥተኝነትና የመሳሰሉት መልካም የህይወት ዘይቤዎችን የሚለማመድ ሀገር ውስጥ ካደግ ውስጥ የሚቀረው ያው ነው። ክፋት፣ ተንኮል፣ መካካድ፣ መናናቅ፣ ሐሜትን የመሳሰሉትን አሉታዊ ኃይሎች የነገሱበት ሀገር ውስጥ ካደግ ደግሞ ውስጥ ምን አይነት ነገር ለምዶ እንደምታድግ መገመት አያስቸግርም። ምናልባት ከላይ የጠቀሱትን ሀሳብ ጠበብ ስታደርገውም ያደግክበትን ሰፈር፣ መንደር ወይም ህብረተሰብ እንድታስብ ይጋብዛል። ከልጅነት ጀምሮ ተጫውተና ተምረህ ያደግክበት ህብረተሰብ እርስ በርሱ ያለው ቅንነትና እውነተኛነት እንዴት ነበር? ባለመግባባት ላይ ያለው አመለካከትስ ምንድን ነበር? አለመግባባት እንዴት ነበር የሚፈጠሩ? ከሌላው ጎሳ ጋርም ሆነ የተለያየ ሃይማኖት ካለው ጎረቤቱ ጋር የነበረው ግንኙነት ምንድን ነበር? እነዚህን ጥያቄዎች በቀላሉ ትመለከታቸው አይገባም። ምክንያቱም በአመለካከት ላይ የመጣውን ተጽዕኖ እንዲሁም ውስጥ ምን ሀሳብ አዝለ እንዳደግክና እንዴት እንደተቃኘ እንድታውቅ ይረዳል። ሶስተኛውና ዋናው ሀሳብ ደግሞ ብርቱና ደካማ ጎን ይነካሉ የሚለው ነው። ብርቱ ጎን ማለት ዝንባሌ ሆነ ለማድረግ የሚጓጓለት ሳከናውነው የሚሳካልኝ ብሳሳትና ባይሳካልኝ እንኳን እንደገና ለማሻሻል የምነሳሳለት ሁኔታ ማለት ነው።
ደካማ ጎን ማለት ደግሞ ዝንባሌ ያልሆነ ምንም ብታገል የማይሳካልኝ ብዙም የማያጓጓኝ ጉዞ ትንሽ ሲያታግለኝ በቀላሉ ተስፋ የሚቆርጥበት ሁኔታ። ይህንን ሁኔታ መለየት ራስን በማወቅ ሂደት ውስጥ ይህ ነው የማይባል ስፍራ አለው። ራስን በማወቅ ስበስር ዝንባሌንና ብርቱ ጎኔን በሚገባ መለየትና በዚያ ላይ መገንባት ማለት ነው። ምንም እንኳን የማይሳካልኝና ደካማ ጎኔ ነው የምለውን ነገር ለማሻሻል መጣጣሩ ምንም ችግር ባይኖረው ከዚያ ይልቅ በብርታት ላይ ማተኮር ይመረጣል። አንዳንድ ሰዎች ብዙውን ጊዜያቸውን የሚያሳልፉት ፈጽሞ ዝንባሌያቸው ያልሆነውን ነገር ለማደባበል በመታገል ትርፉን ጊዜ ማባከን። አየህ፣ ምንም ያህል ብትታገል የማትችላቸው ነገሮች እንዳሉ አምኖ መቀበል የተረጋጋ ጉዞ ውስጥ ይከታል። ለምሳሌ ሩጫን በተወዳደርክ ቁጥር የሚያጓጓ ከሆነና ውጤትን በየጊዜው የተሻሻለ ከመጣ፣ በተቃራኒው ደግሞ የውሃ ዋና ልምምድም ሆነ ውድድር ብዙ የማያጓጓ ከሆነ ብዙውን ጊዜ ማሳለፍ ያለብህ የመዋኘት ብቃትን ለማሻሻል ሳይሆን በሩጫ ብቃት ላይ በመገንባት ነው። ይህንን ሚስጥር መገንዘብ ሁሉን ነገር ለማድረግ ብቃትና ችሎታ እንደሌለ አውቀ እንድታርፍ ይረዳል። አንዳንድ ጊዜ የማይሳካልንና ዝንባሌያችን ያልሆነውን ነገር አምኖ መቀበል እንደ ሽንፈት ስለምንቆጥረው የማያልቅ ትግል ውስጥ ራሳችንን ልናገኘው እንችላለን። ከዚህ ከድካም ከማያልፍ ትግል ለመላቀቅ ስናደርገው የሚያታገለንና ውስጣችን የማያጓጓውን ነገር በመለየት ቀስ በቀስ በመልቀቅ ወደ ዝንባሌያችን ማድላት አስፈላጊ ነው። ይህንን ማድረግ ጊዜያችንን፣ ጉልበታችንን፣ ገንዘባችንን መጨረሻው ፍሬ ቢስ ለሆነ ነገር እንድንሰዋ ያደርጋል። ሆኖም ዲሲፕሊንን በማዳበር ወደ መሻሻል ልናመጡ የሚገባንን ነገር ዝንባሌ አይደለም በሚል ሰበብ በመደበቅ ችላ እንዳንለው መጠንቀቅ አስፈላጊ ነው። ሌላው የምናነሳው ሀሳብ ማንነትን መቀበል ላይ ነው። ራስንና ማንነትን የመቀበል ሁኔታ አንድ ሰው ሊያስተናግዳቸው ከሚችላቸው ውብ ነገሮች መካከል አንዱ ነው። ብዙ ሰዎች ለራሳቸው ግልጽ ባልሆነና በውስጥ ህሊናቸው ግፊት ራሳቸውን ለመቀበል ሊፈሩ ይችላሉ። ይህ ሁኔታ አንዳንድ ጊዜ ራስን ከመጥላት ጋርም ሊያያዝ ይችላል። ስለዚህ ራሳቸውን ሙሉ ለሙሉ መቀበል በቅድሚያ የተሟላ ማንነት ሊኖራቸው እንደሚገባ ያስባሉ። ይህ የተዛባ አመለካከት ወደማይፈልጉት ቀጠና ይወስዳቸዋል። እንደ እውነት ከሆነ አንድ ሰው ችግር አለብኝ ብሎ አሰበም አላሰበ ራሱን የመቀበል ጉዳይ አስፈላጊ። ራሱን ከችግር ነፃ እንደሆነና እንደተሳካለት ሰው ያሰበ ሰው ራሱን ወደ መቀበል እንደሚመጣ ሁሉ ራሱን እንዳልተሳካለት የሚያስብ ሰው ያንኑ ማንነቱ ወደ ተሻለ ደረጃ ለማሻገር በቅድሚያ ራሱን መቀበል ይገባዋል ባይ ነው። ራስን መሆን ማለት ማንነትን ተቀብሎ ሳይደባበቁና ሌላውን ሰው ለመሆን ሳይሞክሩ በነፃነት መኖር ማለት ነው። አንዳንድ ሰዎች ራሳቸውን ስለማይቀበሉት ራሳቸውን ሆኖ መኖር አይችሉም። ራሱን መቀበል ያስቸገረው ሰው የሚታይ የመጀመሪያው ምልክት ራስን አለመሆን ነው። ስለዚህ የማይቀበለውን ማንነቱን ለውጦ ለመታየት ሲሞክር ራሱን ያገኛል። እውነቱ ግን አንድ ነው። አንድ ሰው ካለምንም ቅድመ ሁኔታ ራሱን የመቀበል ሁኔታ ግዴታ ነው። ይህን ስል ማስታወስ ያለብን ራስን መቀበል ማለት አጉል ባህሪ መቀበልና ለመልቀቅ አለመፈልግ ማለት አይደለም። ማንነታችንና ባህሪያችን የተለያዩ ሁኔታዎች ናቸውና ራስን ስለመሆን ስናስብ እንዴት ጉድለቴን ዝም ብዬ እቀበላለሁ የሚል ጥያቄ ሊነሳ ይችላል። ይህን ሁኔታ በሁለት ሀሳብ ልንከፍል እንችላለን። የመጀመሪያው መለወጥ ወይም ማሻሻል የምንችላቸው ሁኔታዎች ነው። ለምሳሌ አለመማሬ፣ አለመሻሻሌ፣ ግዴለሽነት የመሳሰሉት ሁኔታዎች እንደማለት ነው። መልሱ አጭርና ግልጽ ነው። መለወጥ ወይም ማሻሻል የምንችለውን ነገር ሁሉ ለመለወጥና ለማሻሻል የማያቋርጥ ጥረት ማድረግ አስፈላጊ ነው። ሆኖም አሻሻልኩትም አላሻሻልኩትም ራሴን ወደ መቀበል መምጣቴና ጤናማ የህብረተሰቡ አካል ሆኜ መኖሬ እንዲሁም ደግሞ ለማሻሻል ከመሞከር አለማቆሚ ሊዘነጋ የማይገባ እውነት ነው። ሁለተኛው ጉዳይ መለወጥ ወይም ማሻሻል የማልችለውን ሁኔታ ነው። ስለዚህ ሁኔታ መልሱ አንድ ነው። መለወጥ ወይም ማሻሻል የማልችለውን መቀበል። ለምሳሌ ዘሬን፣ መልኬን፣ አወላለዴንና የመሳሰሉትን ከፈጣሪ የተቀበልኩት አሁን የሆንኩትን ማንነት ለመቀየር አስቸጋሪ እንደሆነ ግልጽ ነው። ሰው ዜግነቱን ይለውጣል እንጂ ዘሩን አይለውጥም። ሰው የቆዳ ቀለሙ ቀላ ወይም ጠቆረ እንዲል ሊቀባባ ይችላል እንጂ የቆዳ ቀለሙን ሊለውጥ አይችልም። ሰው ረጅም ወይም አጭር የሚያስመስለው የአለባበስ ዘይቤ ሊያዳብር ይችላል እንጂ ያው የሆነ ነው። ሙከራው ሊደነቅና ሊበረታታ ይችላል። ይህ ሰው ግን ራሱን ተቀብሎ በሰላም እንዲኖር ይመከራል። ማንኛውም በህይወታችን የሚከሰት ነገር በመጀመሪያ የተከሰተበት ምክንያት ሲኖረው፣ ሲቀጥልም የተከሰተው ነገር የሚያመጣው ተጽዕኖ አለው። ራስን የመቀበልና ያለመቀበል ሁኔታ እንዲሁ ነው። ሰው እንዲሁ ራሱን ወደ አለመቀበል አይመጣም። ወደዚያ ስሜት እንዲገባ መነሻ የሆነ ነገር አለ። ስለዚህ ራሳችንን እንዳንቀበል የሚገፋፋንን አጉል ተጽዕኖዎች ነጥለን ማወቅ ይገባል። ከመልካችን፣ ከቁመናችን፣ ከቆዳ ቀለማችን፣ ከትምህርት ደረጃችንና ከኑሯችን ሁኔታ በመነሳት ማንነታችን ሙሉ እንዳልሆነ የሚያሳስቡ ሁኔታዎች በቶሎ ካለየናቸው
ነገሮች ከተበላሹ በኋላ ነው የምንነቃው። በየቀኑ ባለን ማህበራዊ ግንኙነት በቀን ውስጥ ከብዙ ሰውና ሁኔታ ጋር መልእክት እንለዋወጣለን። እንግዲህ በእነዚህ ልውጦች መካከል ነው የተለያዩ አጣርተን ልንለጥላቸው የሚገቡን መልእክቶች ወደ ውስጣችን ተደባልቀው ተሰውረው እንዲገቡ የምንፈቅደው። ለምሳሌ አንድ ጊዜ ከቅርብ ወዳጆቻችን ወይም በስራም ሆነ በሌሎች ጉዳዮች በየጊዜ ከምናገኛቸው ሰዎች ተደጋጋሚ ሆነን በራሳችን ላይ ያለንን ግምት እንድንጥል የሚያደርጉ መልእክቶች ልንቀበል እንችላለን። አብዛኛውን ጊዜ ለእኛ ሩቅ ናቸው ብለን ከምናስባቸው ሰዎች ከምንሰማው ይልቅ የቅርብና የኛ ናቸው ከምንላቸው ሰዎች የሚያስከትሉብንን ጉዳት ቀላል አይደለም። ከዚህ በተጨማሪ የተለያዩ በተለይም የምዕራባውያን መገናኛ ብዙሃን ማስታወቂያዎችና ፊልሞች አንተ እኮ እንዲህ መምሰል ነበረብህ የሚል መልእክት ካለማቋረጥ ያስተላልፋሉ። ስለዚህም በምስል ላይ ያየነውን ሰው ሁኔታ ተመልክተን የኛን መለስ ብለን በመቃኘት ልዩነት እንዳለን የሆነ ችግር እንዳለብን ለማሰብ እንጋብዛለን። በዚህ ጉዳይ ላይ በሚገባ ካላሰብንበትና ጥንቃቄ ካላደረግን ንግግራችን፣ አለባበሳችን ከሰዎች ጋር ያለን ሁኔታ ከኛነት ክልል ይወጣና ያየነውን የሰማነውን ሁሉ ለመምሰል ከዚህና ከዚያ ሲዋዥቅ ይገኛል። ይህ ሁኔታ ደግሞ ለኛ በማይታወቅ ሁኔታ ለተመልካች ግልጽ ሆኖ ነው የሚታየው። ከላይ ለመጥቀስ እንደሞከርኩት ራሳችንን ጥለን ወደ ሌላኛው የኛ ወዳልሆነው ማንነት እንድንማረክ ጥሪ የሚያደርጉ ሁኔታዎች በዙሪያችን ሞልተዋል። እነዚህ ጥሪ የሚያስተላልፉ ሁኔታዎች ቴሌቪዥን፣ መጽሔት፣ ድረ-ገጽ፣ ምስሎች የመሳሰሉት ሲሆኑ እነዚህ ሁኔታዎች ቀድሞውን ውስጣችን ለነበረው ስለልቦናዊ ቀውስ ጥሪ የሚያደርጉ ሁኔታዎች ናቸው እንጂ በራሳቸው መንስኤዎች አይደሉም። ምክንያቱም እነዚህ ሁኔታዎች ከኛ ባልተናነሰ ሁኔታ ተመልክቶ ምንም አይነት አጉል ተጽዕኖ ያላደረበት ሰው ስላለ ነው። ስለዚህ እነዚህ ውጫዊ ጥሪዎች ሲመጡ ቀድሞውን በውስጣችን ያለውን የተዛባ አመለካከት ተከልሎ ነው ተቀባይነትን የሚያገኙት። ራስን ያለመቀበል አዙሪት በውስጣችን ያለውን የመውደድን ተቀባይነት የማግኘት ፍላጎት ለማሟላት ብዙ ነገሮችን ለማድረግ ወዲህና ወዲያ እንድንገላታ ያደርገናል። ይህ እንዳይሆን በውስጣችን ያሉትን ስለልቦናዊ ፍላጎቶች በማወቅ ትክክለኛ መረጋጋትን የምናገኝበት መንገድ መፈለጋለን። ይህንን ለማድረግ በቅድሚያ ከራሳችን ለመሸሽ ራሳችን ያሳመንባቸውን ስውር ስለልቦናዊ ምክንያቶች መለየት ይገድል። ለምሳሌ እንዲቀበሉን የምንፈልጋቸው ሰዎች ካልተቀበሉ ጥፋት ወይም ጉድለቱ ያለው እኛ ጋር እንደሆነ ስለምናስብ ተቀባይነቱን ለማግኘት ምንም ከማድረግ አንመለስ። ራስን በመቀየር ያልሆነውን ለመሆን እስከመሞከር ድረስ ማለት ነው። እንግዲህ ከራሳችንን ትተን እንደዚህ በሆን ወይም በመስል ሰዎች ይቀበሉኛል ብለን ወዳሰንበት የቅዠት ዓለም እንድንዘምት የሚያደርጉን ስነልቦናዊ ግፊቶች ብዙ መሆናቸውን ማሰብ አስፈላጊ ነው። አንዳንድ ጊዜ የቤተሰብ አባሎችን ለማስደሰት ብዙ እንጓዛለን። አንዳንድ ጊዜ ደግሞ ልቡን ለኛ መስጠት ፍቃደኝነት የሌለውን ፍቅረኛ የኛ ለማድረግ እንደሱ ምኞት ራስን በመለወጥ እንጦዛለን። አንዳንድ ሰው ደግ የሰሞኑ ሰው መስሎ ለመገኘት የሚያደርገውን ጥረት ከራሱ ያወጣል። የዘመኑን ፋሽን፣ የዘመኑን ቁመና፣ የዘመኑን የንግግር ዘይቤ ለመጨበጥ የሚደረግ መፍጨርጨር በራሱ ችግር ባይኖርበትም ራስን ካስካድና የውሸት ማንነት ውስጥ ከከተተ መጠንቀቅ አስፈላጊ ነው። ይህንን ቪዲዮ ሼር እንድታደርጉና እንድትተባበሩ በአክብሮት ጠይቃለሁ። ለቻናሉ አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ።